እንግሊዞች ሁለተኛውን ጎል ያገቡት በዴክላን ራይስ የማዕዘን ምት መነሻነት ነው። ራይስ ያው እንግዲህ የፕሪሚየር ሊጉ የዘንድሮ አንዱ የውጤት መሳሪያ ሴት ፒስ ነው አይደል? በአርሰናል ተጫዋቾች ዘንድ ደግሞ የማዕዘን ምት ላይ ያላቸው ጥንካሬ ኳሱንም ዴሊቨር በማድረግ እድሉንም በማጠናቀቅ በመጨረስ በኩል በሁለቱም ይደነቃሉና የማዕዘን ምቶችን ደግሞ ከሚመቱት ሁለት ተጫዋቾች ደግሞ ሳካና ራይስ እዚህ ስብስብ ውስጥ ነው ያሉት። እና ራይስ ልዩነቱ ምንድነው? ብዙ ጊዜ ራይስ በአርሰናል የግራውን ማዕዘን ምት ነው የሚመታው፣ ፊታችን ወደ ጎሉ ካደረግን ማለት ነው የግራውን ነው የሚመታው። እዚህ ጋር ግን የቀኙን የማዕዘን ምት ነው የመታው። አደረሰ፣ ጎል ተቆጠረ። የማዕዘን ምት ወይም ሴት ፒስ በሃሪ ኬን ነው የተቆጠረው። ይሄም የእንግሊዝ ጥንካሬ ሆኖ ትላንትና የታየው። ሁለተኛው ግማሽ ላይም ብትመለከቱ እንደዚሁ የማዕዘን ምት እድሎችን ሲፈጥሩ ነበር። የጎል እድሎችን፣ አደገኛ የሆኑ እድሎችን ሲፈጥሩ ነበር። ይሄ ቡድን ባይሆን በሴት ፒስ ጠንካራ ሆኖ የመጣ ቡድን የሚመስለው ትላንት ስትመለከቱት እና ከሃሪ ኬን ሁለተኛ ጎል በኋላ እንግዲህ ፔተር ሙሳ 45 ሲደመር 5 ላይ ለክሮሺያ ሁለተኛዋን ጎል ማስቆጠር ቻለ እና እስከ ረፍት ድረስ ሶስቱ አናብስት እየመሩ አልነበረም የጨዋታው ረፍት ላይ ያበቃው። መቼም የዘንድሮ እግር ኳስ አንድ አሰልቺው ነገር ብዙ ብለን አልመቼም ስለማሰልቸቱ አይደል? የሚያዝናና ነገር የለውም እያልን አይደለም፣ ግን ባልተለመደ መልኩ እና አንዱ አሰልቺ ነገር 4 ቦታ መከፈሉ ነው። አሁን እኮ ረፍት ላይ 25ኛው ደቂቃ 25ኛው ደቂቃ ላይ ማስታወቂያ የምናይበት እኮ እግር ኳስ ሆነ። ወደ $250 ሚሊዮን ነው ፎክስ የሚያገኝ ያሉት፣ $250 ሚሊዮን አካባቢ። እንግዲህ በእያንዳንዱ ጨዋታ 6 የውሃ ረፍት አለ፣ 6 ደቂቃ። በ104ቱ ጨዋታ ካባዛችሁት የሚሰበሰበው አጠቃላይ ደቂቃ ብዛት በ90 ደቂቃ ብንከፋፍለው 6 ድፍን ጨዋታ ይመጣል በዚህ ውድድር ላይ እና እንደዚህ 4 ቦታ ከፍለውብናል እግር ኳስን። 4 ቦታ ራሱ የመጀመሪያው ግማሽ 2 ቦታ ተከፍሏል። እና እረፍት ስላችሁ እንግዲህ ዋናውን እረፍት ነው የ15 ደቂቃውን። ከዛ በኋላ ግን ቶማስ ቱዌል ደስተኛ አልነበሩም። ተጫዋቾቻቸው ላይ ሲጮሁ ይታይ ነበር። ጨዋታው ላይም ራሱ ጆርዳን ፒክፈርድ ላይ ሲጮሁ ታይተዋል። ጩኸቱ ተግሳጽ ነው፣ ቁጣ ነው። ከረፍት መልስ ታዲያ እዛው መልበሻ ቤት ውስጥ የሰጡት ሞቲቬሽናል ንግግር ሃሪ ኬን በጣም አድንቆ ሲናገር ነበረ። ምን ማድረግ እንዳለባቸው፣ ስታይላቸውን መልቀቅ እንደሌለባቸው፣ የሚከተሉት መንገድ በራሳቸው የራሳችን የሚሉትን መንገድ መልቀቅ እንደሌለባቸው፣ በሁኔታዎች መቀየር እንደሌለበት፣ ያ መንገድ ያዋጣል ብለው እንደሚያምኑ ለተጫዋቾች አስገንዝበው ነበር። እንዲያውም ክሬዲት ቱ ዘ ማናጀር አለ፣ ምስጋና ለአሰልጣኙ ይገባል አለ ሃሪ ኬን። አት ሃፍ ታይም ምንድን ነው ያለው? ኢፍ ዊ ሉዝ ዊ ሉዝ በት ዊ ሉዝ አወር ዌይ። በቃ ከተሸነፍን እንሸነፍ፣ መሸነፍ ካለብን እንሸነፍ፣ የራሳችን መንገድ ይዘን። ከጨዋታው ፕላን ውጪ ከመንገዳችን ውጪ ሆነን ከተሸነፍን ነው ልክም አይሆንም። በምናምንበት መንገድ በዛው ቀጥሉ፣ እንጫወት፣ እናሸንፋለን። ከረፍት በኋላ ብዙ ነገር ነው የተስተካከለው። እንግዲህ 2 ጎሎች የማሸነፊያዎቹ የተቆጠሩትም ከረፍት መልስ ነው። ጁድ ቤሊንግሃም 47ኛው ደቂቃ ላይ እንዲሁም ማርከስ ረሽፎርድ በግል ጥረትም ጭምር 85ኛው ደቂቃ ላይ ያስቆጠሯቸው 2 ጎሎች ኢንግላንድ 4-2 አሸንፋ ጨዋታው እንዲጠናቀቅ ሆነ።